ለውሻዬ ዛሬ ደግሞ በግ ነው የምንሰራላት። ሙሉ በግ አስመጥቼላታለሁ። ሁሌ ዶሮ ማንንና ማንን እናፋርምላችሁ? ሁለት ሶሻል ሚዲያ ላይ ቢፍ የሚደራረቡ ስለ እግሬ የሰራሁት ቪዲዮ ትዝም አንደኛ ልጁ ኮች አይደለም የጂም ኦነር ነው። ለምን ከሱ ጋር መገናኘቱ አሁን አልገባኝም። እስካሁን ራሱ አይገባኝም። ለብራዘር አንድ የጌች የሰራው ቪዲዮ አይተዋል? ውጭ ሀገር ምናምን ያለው አሁን ቀጥታ እኔን ለመንካት ነው። እናቴት እኔ ውጭ ሀገር ስላልወርኩ ማለት ቀጥታ እኔን ለመንካት ውጭ ሀገር ሆኖ ራሱ ፎቶ ይነሳና ማለት እኔ እንዳየው ፎሎ ያደርገኛል ማለት ከዛ ካየሁት በኋላ አንፎሎ ያደርገኛል። ድጋሜ ሌላ ፎቶ ይነሳል ሌላ ሀገር ሄዱ ከዛ ፎሎ ያደርገኛል። ካየሁ አንፎሎ ለምን ጫወትብኛል? ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኝና ሁለት ቀን ሶስተኛው ቀን ላይ አንፎሎ ያደርገኛል። ወንዶች ናችሁ አይደለ? ችግር ካለባችሁ በየፖድካስቱ ከምትሰዳደቡ ለምን ፋይት አታረጉም? Prove that Ethiopia was never colonized. Finish ይላል። አልተማርኩም። ማነች እቺ ቅድስት የምትባል ቴሌግራም ላይ አጭር ቀሚስ ለብሳ ፎቶ የምትልክልህ? አገኘሽው እንዴ? ፍቅር ልደትሽ ደርሶ የለ ላንቺ እኮ ልገዛልሽ እያሳየችኝ እኮ ነው። እሺ ስራ ወቅቷን የላከችልስ? ወይ ሸጣችሁ ማለት ነው። ማዘር ዛሬ የእራት ፕሮግራም ስለነበረባቸው በጣም ቀለል ያለ ሜካፕ እንድሰራቸው እኔ ጋር መጥተው ነበረ። ኦኬ አቻው እንደዚህ ካስተካከልኩኝ በኋላ ወደ አይሻዶ ነው የሄድኩት። ባዮ ላይ ባለው ስልክ ቁጥር ደውሉልን። መጨረሻው ይሄንን ይመስላል። አይ አብሬሽ ሰላም ጤና ይስጥልኝ። ውድ የአብሬልሽ ቤተሰቦች እንዴት አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነው በጣም ደህና ነኝ። እናንተም በያላችሁበት ሰላም ላችሁልኝ። ስራ፣ ትምህርት፣ ጤንነት እንዴት ይዛችኋል? ያው ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ዛሬም እንደተለመደው እናንተ ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች ሰብስበው እነሱ ላይ አብረን ዘና ፈታ እንላለን። ጮታና አስተያየት መስጠት ያሉብን ነገሮች ላይም አስተያየት እንሰጣለን። የእናንተም አስተያየት እንዳይለየን ወቅታዊ ጉዳዮችንም እናወራለን። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታረጉልኝ ከልብ አመሰግናለሁ። ያው ላይካችሁ አይለየን። ላይክ ማድረጋችሁ ቪዲዮ ይብሶ ጋር እንዲደርስ ስለሚረዳኝ አትርሱት። ሁላችሁም ላይክ አድርጉ። እንዲሁም ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ይሄን ቻናል ጉዞ ወደ 400,000 ትንሽ ነው የቀረን። ሁላችሁም ሰብስክራይብ አድርጉ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ለዛ ምላሽ የሚሆን ወደ 318 ኮሜንት አለ። እስቲ ማን ይሆን አሸናፊው? ሚኪያስ ደረጀ ማርስ ብሏል። በትክክል ተመልሷል። ሚኪያስ ኢንስታግራም ላይ አናግረኝና ሽልማትን ውሰድ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? የሰመራ ዩኒቨርሲቲ የት አካባቢ ይገኛል? የሰመራ ዩኒቨርሲቲ የት አካባቢ ይገኛል? ጎንደር። ኮሎምቢያ የት አህጉር ውስጥ ትገኛለች? አውሮፓ። አሁን ኢራንና አሜሪካን ያስማማች ያለች ሀገር ናት። ግን ዩክሬን ናት። ራሷ መስማማት አቅቷታል። ተስማማ። አልተማርኩም። እንደተለመደ ይሾ በቃ ግራ ነው የሚመልሱት። ሰመራ በዚህ ጎንደር በዚህ አንድ ላይ ያረካቸው። እሺ ይሁንልህ። የደረስኩበት የስንፍና መጠን ራስን አቀፍክ። ሰው ሰንፏል። በስመ አብ እዛኛው ሶፋ ላይ ያለውን ብርድ ልብስ ላለማምጣት በቲሸርት ክሬዲት ብቻ ይመች። አጨብጭበናል። ትችላለህ። ሁልጊዜ ለፓስታ መቀቀያ የሚሆን ውሃ ከምታፈሉ ውሃውን ታፈሉትና በፌስታል ውስጥ ቋጥራችሁ ፍሪጅ ውስጥ መክተት። ስትፈልጉት ከፍሪጅ አውጥታችሁ መጠቀም። ኧረ እዚህ ጋር ደግሞ የባሰበት ሁሌ እንዳንለፋ ታድለሽ ፓስታ መቀቀል ሲያምረን ከፍሪጅ ይወጣን ቃንዲያ ሙከኗል።
ያዙልን ገን መተናል አራዳውን ሼፍ ይዘናል ሽሮ ይልሻል እንደ በሶ ዱቄት ይበተንልሻል ጌትያት በጠብጠውም አይበጠበጥም ወይ ወተቱም ይመጣል ከዛም ደግሞ ይጋጣል ከዛም ደግሞ ይጠጣል ለድስቱም ይቀዳል በቴቴ ሽሮ ይከውን ይሆን አናረደው ዶሮ መስሎት ነው ግን በጣም ፐርፌክት አስነጣጠቅ እንቁላሉም ታርዷል ጫውም ደግሞ ገብቷል ከዛም ደግሞ ይላሳል ሰቦች ዘይት ባናቱ ዛሬ ጠብ ነው ምንድነው ወተት እንቁላል ምን ወጥ ነው የሚባለው እስቲ ሰርታችሁ ምን እንዳላችሁ ንገሩን አራዳው ሼፍ ግን ትለያለህ ኦ ማይ ጋድ ደሞ እዚህ ጋር ሌላ ታሪክ ፓስታ በእንትን ስፕሪስ ጁስ ኧረ ቪንቶ ኧረ ማርያም አራዳው ሼፍ ጋር ነው ሰለተተው እኔ በቃ እናንተ ግፍ አትፈሩም? ኧረ በስመ አብ ምን ይሉታል ይናፈለ ዘጋኝ ሰርግ ላይ ጓደኞችን ይዘህ እንዳትመጣ ወንበር የለም ኧረ ጀለስካ ጀማው አንድ ወንበር እሳት በወንበር ነው የሚከፈለው ከተባለ ማለት ነው እነሱ አንድ ሰው ነው የሚከፍሉት ተዛዘሉ ክሬቲቭ ማነች እቺ ቅድስት የምትባል ቴሌግራም ላይ አጭር ቀሚስ ለብሳ ፎቶ የምትልክልህ አገኘሽው እንዴ ፍቅር ልደትሽ ደርሶ የለ ላንቺ እኮ ልገዛለሽ እያሳየችኝ እኮ ነው እሺ ስራ ወቅቷን ያለችልስ ወይ ሻጣችሁ ማለት ነው አለማድነቅ ከባድ ነው መላጣም ሸጣችሁ ማለት ነው እጅ ከፉ ማለት ነው ነው የተመታ አሁን ይሄ ምንድነው ወይ ቨርጂን ሆኜ ከገባው ወርግዞ ሆኜ ነው የምወጣው ወልሽ እኮ ያ ኩላሊት በተደለ የምፈልገው እሺ ሳሪ ሀበን ሳሪ ያኮላሻል ምን ያረጋል የሆነ ጆግ ላይ አርገ በጆግ ምናምን ተጣጣሉ ይሻላል የማይሆነው የሆነ ጥይት በለው ፓወሩ ፕሬሸሩ ይለያል በቃ እንደዚህ ገፋዋል አይወራ ምን ሊያረግ እንደሚችል አስተካክሉት ፎቶ አሪፍ ነው አዩባ ወይም በቃ ፖስቷል ሲመርጥ ያለውን ብራዘር ያስደውልሽ አንቺ ልሽም አሁን ተቸግሮ ቢሆን ሲሆን ታስደውለው ስልኬን ይዞ ቢሮጥ ከሱ ጋር ለሯሯጥ ነው እንዴ በዚህ ሰዓት አሬ አጀብጨበናል ይዋ ይመችሽ ፋዘር ስልክ ሲደወልለት ሄሎ አምባቸው እንዴት ነው ወዳጄ ያልኩት እቃዎች ገቡ በስትክክል እንዲራገፉ ነገር ያለበት እንዴ ማለት እኔ ሳወራ አትረብሸኝ አላልኩም ወይ ጠብቀኛ እንዴ ወዳጄ ስኔ ሳወራ አትረብሸኝ አላልኩም ወይ እና እንዳልኩ አራግፍ ነግሬያለሁ አባንተ ምጮ መታስተኛ አልኩም አንተ ልጅ ትመቹኛላችሁ በቃ ሪያሊቲን ቁጭ እዛ ሰውየው ራሱ ይሰማል ከዚህ ያወራው ኢትዮ ቴሌኮም ስራ ፈታ የተመታ የህፃናት ማቆያ ልጅህን ሲያከራዩት
ሰላም ነው? ልጄ ልወስዶ ነው የመጣሁት። የለም። የት ሄደ? እየመጣ ነው። የት ወሰዳችሁት? የትም። የት ነው የወሰዳችሁት? በቃ ሻትጩብኝ። ለልመና አከራይተ ነው ማለት ለልመና አከራይተ ነው። ሴቶች ወይ ወንዶች ይመጡና ለልመና ልጅ ይፈልጋሉ፣ እንሰጣቸዋለን ማለት ነው። ያንተ ልጅ ደግሞ በጣም ጎበዝ ነው፣ ልትኮራበት ይገባል። ጎበዝ ለማኝ ነው። ይሄ ህፃናት ማቆያ አይደለም እንዴ? ልጄን የሰጣችሁ እኮ እንድትጠብቁልኝ እንጂ እንድትጠብቁበት አይደለም። እንዴት ነው ለ200 ብር ለ300 ብር ኪራይ ብላችሁ ልጄን የሰው ፊት የምታሳዩብኝ? አንድ ልጅ በቀን 3000 ብር ነው የሚከራየው። ፖሊስ ጋር ልደውል እንዴ? ኧረ በእናትህ እንዳትደውል እንስማማ። ዞር በል አንተ። ሄሎ እህቴ፣ ልጆችሽን ማቆያ ቦታ ማስገባት ፈልገሽ ነበራ? ቆንጆ ማቆያ ቦታ አግኝቻለሁ፣ መጥቼ ወስዳችኋለሁ። እሺ 3 ልጆች አሉ። ስንት ኮሚሽን ታስቡልኛላችሁ? በቃ ተስማማ። እንዲህ ከተገኘበትማ ከራሱ ልጆች አልፎ እህቱ ጋር ይፌ ተመታ። ምንድን ነው ታስተምረው? ተው ቶሚ ቢ ላይክ ለብራዘር አንድ የጌች የሰራው ቪዲዮ አይተዋል? አይቻለሁ። ለዛሬ ውጭ ሀገር ምናምን ያለው አሁን ቀጥታ እኔን ለመንካት ነው። እናቴ እኔ ውጭ ሀገር ስላልወርኩ ማለት ቀጥታ እኔን ለመንካት ነው። ውጭ ሀገር ሆኖ ራሱ ፎቶ ይነሳና ማለት እኔ እንዳየው ፎሎ ያደርገኛል ማለት ከዛ ካየሁት በኋላ አንፎሎ ያደርገኛል። ድጋሜ ሌላ ፎቶ ይነሳል ሌላ ሀገር ሄዱ። ከዛ ፎሎ ያደርገኛል። ካየሁ አንፎሎ ለምን ጫወትብኛል? እነሱ እግሩ ቀጭን ነው ያለኝ፣ እግሬ ቀጭን እጄ ነው ቀጭን። ግን አሁን ይችላል። አሁን እንደዚህ አሁን እሱ ይችላል። ችግራችሁ ሪንግ ላይ አይድረስብኝ አይድረስብኝ። ያው ሰሞኑን ሶሻል ሚዲያ ላይ በቃ መነጋገሪያ ከሆኑ ጉዳዮች ውስጥ ከዚህ በፊት ተፈቷል ብለን ያሰብነው ግጭት ነበረ። 2 ፖድካስት ላይ በትንትን ወጣ። ታረቅን። ከተረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው። እኔ ጌታቸው በጣም ተንኮለኛ ሰው ነው እያለን ነው። ግን ጥያቄ አለኝ። ወንዶች ናችሁ አይደለ? ችግር ካለባችሁ በየፖድካስቱ ከምትሰዳደቡ ለምን ፋይት አታረጉም? ሜዳውም ፈረሱም እጃችሁ ላይ ነው ያለው። ከነሱ ሄዶ ቀጥሉ። ፋይት ስታረጉ ማየት የምፈልገው የእናንተን ነው። ፋይቱ የሚቀር እኮ ይጣላል ያለቀ በቃ። እንዴ ምንድነው እንደዚህ 10 ጊዜ ትላንት አይደል እንዲታረቃችሁት? ሴቱ እኮ አቁሟል እንደዚህ አይነት አሁን ጨዋታ። ይደብርባችኋል እንዴ? አንዱ ሌላ ፖድካስት ላይ ምን ማለት እንደሆነ አልገባኝም። ወይ መነጋገር ካለባችሁ ግልጹን መነጋገር ተገናኝታችሁ እኔና ገንዘብ ያለን ሪሌሽንሺፕ ከዛ በኋላ ደግሞ አያርፍም። ፎሎ ያደርገኛል፣ አንፎሎ ያደርገኛል። ምን ሆነዘው 2 ቀን 3ኛው ቀን ላይ አንፎሎ ያደርገኛል። ፎሎ ያደርገኛል። Really nigga? የተመታ እንደዚህ አይባልም። ሰላም ነው? ምንድነው አባት? ሰላም ነው ይሻላል። አንድ ፎቶ ላነሳችሁ ፈልጌ ነበር ቲክቶክ ላይ ባይራንድ ወጣልኝ። ስክሪፕት ማለት የሆነ ሰው እንደዚህ አንተወራ ከዛ አንተወራ ሚላችሁ እኮ የሚመስሉት ማርያም ነፍ ይታይላችኋል። እንደዚህ አይነት ድራማ እየሰሩ ምንም አንልም። ቀማልና ቀጫም ደግሞ አብሮ ገጠሙ። ደግሞ እነዚህ እንያቸው እስኪ ደግሞ ሰላም ይሄ ሊሳቋለን አርቲስት ተስፋውን አይደል እንዴ? ባገናኘ ምን ይሰማል? የምወዳትን ኤልሻዳይ ይሰጣዋል። የምር እሻኔ እንጨፈን። እሻኔ ግለጠው። ምን አክቲንጉ ከኛ ነው? ድራማ ይሰራቸው ድራማ ነው። ምንድነው እናንተ? ጭራሽ ደግሞ ይሄ አርቲስት ተሰሳው ተስፋይ ተፋና ፈራባ ብላ አክቲንግ ከኛ በጣም አንደኛ ከአርቲስት ተስፋውን ጋርም ሰራችሁ። ወይኔ ኤልሻዳይ ኧረ ተውኝ። የእናንተና በቃን ስንል እናንተ ተከተላችሁ። ወይኔ ሻማርዬ እሺ በለኝና በእናትህ መኪና ልግዛልህ። እሺ ዛሬ እሱን ላወራሽ አይደለም የመጣሁት። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም።
ያንቺም ሆነ የቤተሰቦቼ እሺ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንስ ይናጥቻለሁ። ስለዚህ ከዛሬ ይሄ ደግሞ ጸዴ ስታይል ነው። ቢግ ሄድ በቃ የማይረሳውን ቪዲዮ ነው የሰራችሁት። በርቱልን። ወይኔ እናቴ ድራሚክስ ወይኔ አላለ ምንድነው? ንቀት መሆኑ ነው እንዴ? አይዞሽ አይባልም? አልገባኝም። ምኖች ምን እንቅፋት ሲመታኝ አላየሁም ለማለት ነው? እና አይዞሽ ማለት ግዴታዬ ነው እኮ ንገርልኝ። ምንጣብኝ ዛሬ ሲያለ ማንኛውም ሌላውን ተወና ይሄ ቤት እናንተ ነው አይደለም። እና አሁን እዚህ ምን ልትሰራ ቁጭ አልክ? ቁጭ ማለት አልችልም። ተረቆማል። ሙድ ያዙባቸው ማርያም። እነዚህ የሆነ እከከከክ የሆነ ድራማ የሚሰሩ ሰዎች ልክ ልክ ፎንጋ ምን ላይ ሆነ አዘርግ እንደምታወራው ፍቅር በቃ ማረገው ነገር የለም። ታመህ ነርሷ ኤክሰስ ስትሆን ጆዬ እየተደረገበት ነው። አረ ዶክተር ልገለኝ ነው፣ አስወጣና በሩን ዝጋው። ጥሩ ሰው ናት ሲስተር ፀሐይ፣ አስወጣልኝ አይኗን በላይ። ለምን ነው የማስወጣት? ምን ማለት ነው? ኤክስ እኮ ናት። እሱ ባሌ ነው ብዙም አትልፋ፣ ተገኝተሃል አንተ ሸፋፋ። አለቀል ባሏ ነው ጭራሽ ዶክተሩ፣ ሰው የለም ምንድነው ነገሩ? መጋዙን አቀብይ ማሬ፣ አረኡ ሊቆረጥ ነው ግሬ። ኩላሊት ልቡ ሁሉም ይውጣ፣ ያለውን ሁሉም ነገር ይጣ። ጭንቅላት የለውም አይምሮ፣ ቼክ እናድርግ ቶሎ አምጪ ፌሮ፣ አምጪ ፌሮ፣ አምጪ ፌሮ፣ አምጪ ፌሮ፣ አንደኛ አምጪ ፌሮ፣ አምጪ ፌሮ፣ አምጪ ፌሮ፣ አምጪ ፌሮ፣ አምጪ ፌሮ። ጆዬ አንደኛ አንደኛ ክሬዲቭ አትገጣጣም። ነርሷን ይሻልን ዶክተሩ ባልየው ሚስቱ የምትለው ነው የሚሰማው። ቅርጫውን ይሻለ። ማንኛውም ማዘር ዛሬ የእራት ፕሮግራም ስለነበረባቸው በጣም ቀለል ያለ ሜካፕ እንድሰራቸው እኔ ጋር መጥተው ነበረ። አቻው እንደዚህ ካስተካከልኩኝ በኋላ ወደ አይሻዶ ነው የሄድኩት። በጣም ቸኩለው ስለነበረ ሙሉ ፕሮሰሱን አልቀረስኩላችሁም። መጨረሻው ግን እንዳያመልጣችሁ። እናንተ እሱን እያያችሁ ሜካፕ፣ ሂናና ሜሽ መማር የምትፈልጉ ሶስቱንም አንድ ላይ በ10000 ብር ብቻ ነው እያስተማርን ያለ ነው። ለየብቻ መማር የምትፈልጉ ሜካፕ 7000 ብር ነው፣ ሂና 3000 ብር ነው፣ ሜሽ ደግሞ 2500 ብር ብቻ ነው። ዲስካውንቱ ሳያመልጣችሁ ተመዝገቡ። ለከንፈራችሁ ደግሞ የተጠቀምኩት ይሄንን ብራውን ላይነር እና ከሀፊ ግሎ ኮስሞቲክስ ይሄንን ግሎስ ነው። በጣም ነበር የሚያምረው። መጨረሻውን ታዩታላችሁ። በጣም ነው የሚያምረው። እነዚህን ግሎሶች ለማግኘትም ሆነ ስልጠናውን ለመውሰድ ደግሞ ባዮ ላይ ባለው ስልክ ቁጥር ደውሉልን። መጨረሻው ይሄንን ይመስላል። ለማንኛውም ፕሮግራም ሜካፕ እና ሜሽ መሰራት ከፈለግ አይ እየሰከሱ ነው። አይ እየተሰከስን ነው። ያዩንም ዘ ፓወር ኦፍ ሜካፕ ይላል። የሆነ 80 ምናምን አመታቸው 60 ምናምን አመታቸው ትልና እዚህ ጋር 24 ዘ ፓወር ኦፍ ሜካፕ ምን ይባላል? አሁን ምን ይባላል? ማንን እንመን? እንዴ ሚስቶች እንድንሆንላቸው የሚፈልጉት ፍቅር አያራ ጥፍሬና ጸጉሬን ተሰራ እንዴ እንዴ ፍቅር እንዴ ዘሚያምሩ የምረን ወይኔ እንዴ ጸጉርሽ ወይኔ በጣም አምሮሽ ወይኔ በጣም የሚያምሩ ካይብሬ በላይ ነው ካላት ወይኔ ፊት በላ ዛሬ በጣም ነው ያማረብሽ። ድጋሚ ታገቢኛለሽ? ወይኔ ጉዴ ይሄን አላምሮብኛል እንዴ? አዎ በጣም አምሮብሻል። ድጋሚ ያገባሻለሁ። ወይኔ ጉዴ ታድዬ
እውነታው ጸጉሬና ጥፍሬን ተሰራው ያው እንደ ቅድሙ ነበር ሙሉ በዚህች ማለት ነው። ኮርስ እየወሰዳችሁ ለማንኛውም በደንብ በቃ ማስመሰል መቻል አለብን። ፌንት ምናምን ትበላለህ። ኮምፕሊመንት በጣም ነው የሚፈለገው። አበቃል 5 ሎተሪ 7 አሸነፍን። አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ ለሳኔ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድነው? ሎተሪ ደረሰን። ልጥላ ጠግሱ ምንድነው? ሎተሪ ደረሰን። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ። ግን የተጠቀምሽው ምንድነው? ውሻ ጠግስ። ልጥላ ጥሩ የትኩረት ቀን ያላት እሺ ደረሰንና ደረሰው ይለያያል። በጣም እየለየን አንተ ደግሞ ትቀየርባታለህ። እስከዛ ሰዓት ድረስ አብሯችሁ አልነበራችሁ። ምንድነው መኪና ላይ የምትታከከው? እንደበት ወደዛውን ከመኪና አንቺ መኪና ነው ንቀት ሲከፍት ፈንደስ ከዚህ ቁልፍ ይበልጣል ነው የምትይው? ራስ መቼም ከዚህ ቁልፍ አይበልጥም። አንዳንዴ ፈተመተሉ ነገር ተናለብ። እሺ አባ እንትን መታወቂያዬን እንዲያቀብኝ እሷን እንደተዘረፈ አምኖለታል። ኮማንደር ነህ እንዴ? አይሹ ፖሊስ ነኝ ወይ? አይሹ አንቺ ምን አይደለም ተስተ አንዳንዴ ይቆዋላ በቃ ይቆዋለ ላስተደግ አዝለወረዱ። ሌሎችም ሌቦችን እንዳንተ አይነቱን ያጋጥሟቸው እዛው እጅ ከፉ ለሚይዛቸው። ወይኔ እኔ ግን ፈርቻለሁ። ኧረ ችግር የለውም። ፋዘር ፈታ ያለ ሰው ነው። ምንም እንዳታስ አባዬ ልጄ እንዴት ነህ? ራሴን እኮ ትንሽ አማማርኩ። ፍቅረኛ ይሷል እንግዲህ ላስታውቂያ። እንዴት ነሽ ልጄ? ተጫውተሽ መጣ። እሺ እኔ ልጅ እንዴት ነሽ ታዲያ? ደግ ነሽ? ስራ ሁሉ ሰላም? ምን እየሰራሽ ነው ታዲያ? ስራ እንኳን የለኝም። አሁን እየፈለኩኝ ነው። እየፈለግሽ ነው? ያው የኛ ሙያ እንደምታውቂው የተከበረ ሙያ ነው። መብራት ኃይል ነው የምሰራው እኔ። መብራት ኃይል ነው የምሰራው። ኧረ ደስ ይላል ፋዘር፣ ደስ ይላል። እኛ ሰፈር አንድ ቀን መብራት ጠፍቶ አያውቅም። ለእናንተ ክብር ለእናንተ። እዚህ ወደ ታች ወረዳ 8 ነው ያውቁታል። እዛ አካባቢ ነኝ። ጨለማ ማታ ብቻ ነው የምናይ። ቤት ጨለማ ወረዳ ድልድዩ ስር ፓወር ማለት ነው። በቃ እንዴ ነው የሚያስብለው። እንዴ እኛ ጋር ጠፍቶ አያውቅም። እድሜ ለእናንተ ፋዘር። እየጠቀምሽ ነው። በቃ ሌላ ቀን እመጣለሁ። ዛተ ይምጣ ቆን መጣ ሊገዛ እኮ ነው ሄደው። እመጣለሁ ፋዘር። በቃ እሺ ልጅ እሺ። እዛ ሰፈር አይ መብራት ብራዘር አጠፉት ገና ከሰፈር ሳይሆን ታስተናቸው። እንዴት እንደዚህ አይነት መረጃ ይሰጣል? ኧረ እኛ ተሰቃየን እኮ ነው የሚባለው። እንዴ እዩልን እንደማለት እኮ ነው። Prove that Ethiopia was never colonized. Finish ይላል ባነር ማለት ግብዳ ባነር። እንደከ ነው እንግሊዘኛ ሁለተኛ ቋንቋችን ሶስተኛ ቋንቋችን ይሻፈፍ ችግር የለውም። እንጋደድ ችግር የለውም። አስባል በትልቅ ፕሮዳክሽን በትልቅ እንትን ፕሮግራም ዝግጅት ምናምን ተደርጎበት እንደዚህ አይነት ሚስቴክ ከባድ ነው።
እንግሊሽ አንተ ዝም ብለህ ገርመጥመጥ እኛ በአንድ ሌሊት ኢትዮጵያ ህግ ተምረሽ አሜሪካ እንዴት ጸጉር ትሰሪያለሽ ሲሉኝ ማትስ እኮ ደህና ተማሪ ነበርኩኝ በእውነት 8 እንቁላል ቢኖር ሁለቱን ለግርምዬ ብትሰጠው ጎበዝ ተማሪ ነበርኩኝ። በኋላ ምን አመጡ ፊደልና ቁጥር መቀላቀል 2xy ምናምን ሲሉ እኔም ተቀላቀለብኝ ሳትኩኝ ጸዴ ነው። እኛም አለን እስካሁን እነ ኮሳይን እነ ታንቴታን ምናምን የፈለግን ሰዎች ምን ላይ አፕላይ እንደሚደረጉ እስካሁን ግራ ገብቶናል። ለማንኛውም እናንተ የደረሰባችሁን እስቲ ኮሜንት ላይ በሌት ማለዳ ዛሬም አዲስ ፍቅር እንዴ ምን ሆነሽ ነው? ልጅ ነው ውሻ ብሎ ሰደበኝ። የኛ ልጅ ነው ውሻ ብሎ የሰደበሽ? ቆይ ይሄ የውሻ ልጅ አንተን ጭራሽ ያንተ ባሰ የውሻ ልጅ ደስ ይላል። ለውሻዬ ዛሬ ደግሞ በግ ነው የምንሰራላት። ሙሉ በግ አስመጥቼላታለሁ። ሁሌ ዶሮ ብቻ አታቢያት እንዳይሰለቻት ለምትሉኝ ሌላም አይነት ምግብ ኩክ አደርግላታለሁ። ያስፈልጋችሁ ግብአት እንደዚህ የተዘጋጀ ቀይ የበግ ስጋ፣ አጥቦ ተልጦ የተከተፈ ድንች የሚያስፈልገን እና ራሱ በጉ ነው። የበጉን ስጋ በዚህ ቪዲዮ እንዴት ተቃጥዬ እንደመጡ አትጠይቁ። እንዴት ተቃጥዬ በምንም ሂሳብ በምንም ካልኩሌሽን ማለት ነው። ይሄ ፈጣሪ የማይወደው በጣም ብልግናና ነውር ነው። ነውር ማርያም ልክነ ሰው ስራ እየሰራ ደሞዝተኛ ሆኖ ትራፊ ጠይቆ የሚበላበት ሀገር ነው። ስንት ደግሞ ቲክቶክ ላይ የምናያቸው የቸገራቸው ሰዎች ስንት እናያለን። ስንት የምናይበት ነው። የሷ ይሄ ቪዲዮ ፖስት ማድረግ ምንም ጥቅም የለውም። ውሻሽን ቅልጥምም አይደለም በሬም ቅርጫ ይገባለትና ሁሌ ታብለው ስፈልግ እንደዚህ አይነት ሀገር ግን እየተኖረ ስለምንም ጥቅም ይሄ ቪዲዮ ፖስት አይደረግም። ስለምንም ጥቅም እኔ 4 ውሻ አለኝ። ጽድት ታርጊ አኖራቸዋለሁ። እየበሉ እየጠጡ እየተንከባከብኳቸው ምንም ተአምር የለውም። ያቃተኝ ቀለሶ ሰጣቸዋለሁ። እኔ የበሎትን ያላበላቸዋለሁ። ምንም ቀርጬ ግን ማሳየበት ምክንያት የለም። ምንም ጥቅም የለውም ስለምንም ነገር። ያማን አንዴ ውሻ እንወዳለን ምናምን የምትሉ ሰዎች ልክ ነች። በዚህ ገብቶ ካላችሁ በእውነት ይራባችሁ፣ ረሃብ ይግባ ቤታችሁ። እንደዚህ አይነት ሀገር ላይ እየተኖረ እንደዚህ አይነት ፖስት ልክ ነው የምትሉ ካላችሁ ረሃብ ይግባላችሁ ቤታችሁ። እዛም ሰው እንዲህ ሲያበላ ቁጭ ብላችሁ ውሻውን። ይሄ የነውር ይቅርታ በይ። እኔ መድኃኒዓለም ይቅር ይበልሽ፣ ይቅርታ በይ። ይሄ በምንም አይነት ካልኩሌሽን ውሻ መውደድ ውሻሽ ስለተንከባከብሽ የምታገኙ ደስታ በቃ እዛው ቤትሽ ነው ደስታውን። በቃ ውሻሽን ስንከባከብ ደስተኛ ነኝ ነው በቃ ደስ የሚል ነገር ነው። እዚህ መተሽ ምንም የምታሳይበት ምንም አይነት ነገር የለም። ፈጣሪ በምንም አይነት እምነት ፈጣሪ የሚወደው ነገር አይደለም ያደረግሽ። ይቅር ይበልሽ። አሜን። የምር በቃ አፊ ቁርጥ ይበልል። በቃ ሌላችሁ የምፈልጋቸው ነገር ነው በደንብ ያርክልኝ ማለት ነው። ማለት ስንት አይነት ሰው ዳቦ በሙዝ በሚበላበት ሀገር ላይ ለውሼ ማለት እኔ አንቺ የምትበይው ደግሞ ቀርጸሽ አለቀቅሽልንም እንጂ በቃ መላው የኢትዮጵያን ሕዝብ የሚያስብል ነገር ነው የምትበይው ማለት ነው። ለውሻሽ እንደዚህ ከሰራሽ እና በቃ እንጀራ ደረቅ እንጀራ በጨው መብላት ያቃተው ህብረተሰብ ባለበት ሀገር ላይ ውሼን ማበለው ምናምን የሆነ ስድብ ነው ይመስለውላ ማለት ነው። እና ይቅርታ ብትጠይቂ ራሱ እኔ እንጃ ተቀባይነቱን ላይ ኑሮም የምር እርግጠኛ ነኝ ደግሞ አይገርማትም። ኔክስት ቪዲዮ ትሰራለች ግን እንዲህ አይደረግም። ሰማኝማ ወይ ሰርጋችን እንዲሆን እንፈልገው ማለት ነው። ቲክቶክ ላይ አላየህም? መኪናው እንደዚህ ብሎ የሚሄደው ዝበይ ስሙን ጥሪው ብለሽ አሁን ትጠሪዋለሽ። ሁሉም የየራሱ ኑሮ አለው። የኛ ሀገር ኑሮ እንደሆነ አንዱ እንደዚህ ነው። እኛ ላይ መከራ ህይወትሽን ላይፍሽን አስታውሽ። ምን የሰው ነገር ምን አሳየሽ ሲጀመር ማለት ነው። ዝበይ ኢቫን ጋር ሄደን በባህል እንጋባለን። አለበለዚያ ከፈለግሽ ሂጂ ከዚህ እሺ። ኢቫን ጋር የሰው ነገር እያየሽ ህይወቴን አትመጥጭ። ያሰርግማ ሌላ ሌቭል። ይሄን እኮ ነው የምንለው ልዩነታችን ሆኖ አንዳንዱ የሚበላው ነገር የሆነ ቤት ውሻው ምናምን ድመቱ የሚበላው ነገር ነው። እዚጋ ደግሞ እነ ቤት የሰሞኑን ደግሞ አንድ ሰው ብቻ የምትይዘው መኪና ምናምን ሰው ለመግዛት ተፍተፍ ይላል።
እንዲህ ምን መኪና ይዘውልን ይመጣሉ። ልዩነቱ ሰፍቷል። ምን እንደሚደረግ እንጃ። ሁላችሁም ልጆቻችሁን እስኪ ጠይቁ። እሺ አሁን የምጠይቃችሁ የእቃዎችን ዋጋ ምን ያህል ታውቃላችሁ የሚለውን ለማወቅ ነው። በፍጥነት ነው የምትመልሱት። ማማ ሽንኩርት 1 ኪሎ ስንት ነው? እሺ ጤፍ 100 ኪሎ ስንት ነው? ማይኔጋ 15 ስኳር 1 ኪሎ 200 ይሄ በሰለ ልጅ ነው። አንድ ብር ዘይት 200 ቡና 1 ኪሎ 5 ብር 1300 ማይኔጋ። እሺ ቲማቲም 1 ኪሎ 10 ብር 35 ብር ፓስታ እኔም አላውቀውም ግን አሁን አንዳንዱ 30 ብር አባቴ ድንች 1 ኪሎ ኪሎ 2 ብር 36 እንቅጭ ነው። እኔ አላውቀውም የድንችን ዋጋ የፓስታን ዋጋ አላውቅም፣ ግን ዋናዎቹን ያውቃቸዋል። ጩጯ የሆነ በ1970 ምናምን ላይ ያለች ነች። እሱ ከረንትሊ ዘይት 2 ብር ምናምን እንድሮን የሰማነው እንደዛ ያውን ያለውን ኑሮ እሱ ነው የሚያውቀው። እና እንደ ቻሌንጅ ነው። ልጆቻችሁን እስኪ ጠይቁ። ምን መሄጃ ብታጣ ነው ግን ትልቅ ሬስቶራንትና ሆቴል ላይ መተህ ውሃ በሎሚ ብለህ የምታዝ፣ ስፕራይት በሎሚ ብለህ የምታዝ፣ አምቦ በሎሚ ብለህ የምታዝ። ውሃ በሎሚ ካማረህ ቤት ጨምቀህ ጠጣ፣ ስፕራይት በሎሚ ካማረህ ከሱቅ ገዝተህ ጠጣ። ትልቅ ሆቴል ላይ መተህ አንተም አትዋረድ እኛንም አታዋርደን። የሰው ሽያጭም ዝቅ አታርጉ እናንተም አትዋረዱ። ፕሊስ ይመቻችሁ። ይሄን ብላ አንተም አትዋረድ እኛንም አታዋርደን። በነገራችን ላይ አንድ ዌተር ያንተ አይነት ንግግር ራሱ አይናገርም። እኔ አንተን ገና ሳይ ዌተር ሳትሆን የሆነ ቀብር አስፈጻሚ ድርጅት ውስጥ በሊሳሳቱን ተከታይነት እንደምታገለግል ባነጋገርም ባለባበስም አረጋግጫለሁ። በቃ አንተ ዌተር አይደለም። በነገራችን ላይ አንድ እንግዳ 5 ስታር ሆቴል ላይ መጥቶ እንኳን ሆቴል ውስጥ ያለ ኮካ ስፕራይት አምቧዞ አይደለም ምን የምፈልገው ሰላም ነው ካለ ጎንበስ ብለህ የኔ ጌታ ሙሉ ሰላም ነው አንጻራዊ ሰላም ነው የፈለጉት ብለህ ጠይቀህ አይ ሙሉ ሰላም ነው የምፈልገው ካሉ ይኸው እዚህ ሀገር ስለሌለ ወይ ከካናዳ ከአሜሪካ ብቻ ከፈለኩ የአውሮፓ ሀገር ላይ አምጥተህ ሰላም ማለት ነው የኔ ጌታ ብለህ ማቅረብ ነው ያንተ ስራ። አንቺ ተመታሽ ግን እንደዚህ ይባላል። መታችሁ እናንተ አትዋረዱ ማለት ውሃ በሎሚ ስፕራይት በሎሚ አምቧ በሎሚ ምናምን ብሎ ማዘዝ አይቻልም ማለት ምን ማለት ነው? እነዚህ ነገሮች ትልቅ ሆቴል ሄዶ ማዘዝ ውርደት ነው። እንዴት እንደተረዳውና እንዴትስ ወደዚህ ስራ መጣ ማለት አንተ እየመረጥክላቸው እንዲበሉ እንዲጠጡ ነው የምትፈልገው? እኔ አልገባኝም። እንደዚህ አይቻላቅም። እንደዚህ አይነት ዌተር አይቻላቅም። እናንተም አትዋረዱ። እንዴት አይነት ቁሽሽ ያለ አስተሳሰብ ነው ያለህ እናት። አሁን ይሄ ማለት እሱ ያለበት ሆቴል ብትሄዱ የሆነ አለባበሳችሁን አይቶ ወይ የያዛችሁትን ቦርሳ ወይ መኪና ቁልፍ አይቶ የሚያሸበሽብ በጣም የሚያጨበጭብ ግን ደግሞ የሆነ ትንሽ ደግሞ ሉካችሁ ጥሩ ካልሆነ መጥቶ እንኳን ሊያስተናግዳችሁ ማይፈቅድ አይነት ይሄ በጣም ይሄ ደማችሁን ከፍ የሚያደርጉ እንደዛ አይነት ገጥሟችሁ አቅም ይሄ ማለት ነው። የሰውን ማንነት ሰው በተጠቀመው ነገር ልትመዝን አንተ ማን ነህ? ይሄን አስተሳሰብ ይዘህ እንዴት ነው ትልቅ ሆቴል ውስጥ ማን የቀጠረ? በስመ አብ እኔ ለሆቴሉ አዘንኩኝ፣ አንተ ላለህበት ሆቴል ማለት ነውና አንዳንዴ ስራ ቦታ ላይ ያጋጥማል። አንዳንድ ሰዎች ይገዛሉ ብላችሁ ማታሰባቸው ሰዎች በደንብ ገዝተው ይሄዳሉ። ሶ ምን ያስተምራችኋል? አንዳንድ ሰዎችን ባለባበስ ኦር አሁን ባሉበት ቁመና መለካት ትክክል አይደለም። የዚህ ደግሞ እንዴት ያስጠላል። አንዳንድ ሰው አየር ለመውሰድ ሊሆን ይችላል፣ ራሱን ሪፍሬሽ ለማድረግ ሊሆን ይችላል። ግዴታ አንተ ያለህበት ሆቴል ስለመጣ ውድ መጠጥ መጠጣት ወይ ውድ ነገር መጠቀም አይጠበቅበትም። ደግሞ ገንዘብም የለውም ማለት አይደለም። ስለዚህ ውሃ በሎሚ ምን አባ ስራ ስለሆነ ታስተናግዳለህ፣ ወደ ግዴታ ታስተናግዳለህ። እዚህ ወጥተህ ጭራሽ ፖስት ታደርጋለህ። አንደኛ አንተ ያለህበት ሆቴል ስሙንም እያጠፋህ ነው። ሁለተኛ እንደዚህ አይነት አስተሳሰብ ያለው መስተንግዶ ጥቂት ነው ያለው። አሁን የሁሉንም ጀነራል ማለግ ይከብዳል፣ ግን
አስተሳሰብ ያስጠላል። ለከስተመር ሰርቪስ በጭራሽ አትሆንም። በጣም ብዙ ፖላይቶች አሉ፣ ግን እንደዚህም አይነት አሉ ምሳሌ ማለት ነውና አንተ ግን በራስህ እፈር። ስፕራይት ብሎ የሚጠጥቶ ሄዶ የወር ደሞዝን ቲፕ አድርጎልህ የሚሄድ ሰውም ሊኖር ይችላል፣ ጥሩ ብታስተናግደው። ያማን ጸዴ መልእክት ነው። ከኔ የተሻለ በደንብ ልክ ብሎልናል። ደግሞ የሆቴሉ ቴራስ ላይ ሆኖ ነው ቪዲዮን የሰራው። በጣም በቃ ብቻ ከዚህ ነገር ትማራለህ ብለን ተስፋ እናደርጋለን። በጣም አሪፍ መልእክት ነው የተነገረ እና ስራን አርገ መስራት ነው የሚሻለው። በዚህ ሳምንት ሌላ መነጋገሪያ ከነበሩ ጉዳዮች ውስጥ አንዱ የሄኖክ ወንድሙ የፈረጃ ፊልም የመጨረሻ ቀረጻ ተደርጎ እንደውም ከ3 ወር ምናምን በኋላ ለእይታ ይበቃል ተብሏል። ሰይፉ ላይም ቀርቦ ነበረ። ሁሉም የሚወደኝ ነበር የሚመስለኝ እኮ ሶሻል ሚዲያው ላይ ኮሜንቱ ምኑ ሳይው ድሮ ዘንጬ እንደዚህ ስፖስት የሆነ እንደዚህ ምናምን ስለ ምናምን ለካ ሁሉም ነበር የሚወደኝ የሚመስለኝ እና በሶስተኛው ቀን ሞልቶ በሆነ ባንድ ወር ውስጥ ቀርጬ እሱን አውጥቼ ሌላ ፊልም ሰርቼ ህልሜማ ብዙ ነበር እኮ ብታይ ያ በጊዜው መሆን ሳይችል ሲቀር ነገሮች ወደ ሌላ ወደ ኔጌቲቭ አስተያየት አዎ ማለት እንዴ ምንድነው የሰራሁት ሁሉ እስክል ድረስ ማለት በጣም ኢቭን እያንዳንዷ ጉርሻዬ በቃ ታሳቅቀኝ ጀመር። አረ ሰይፍዬ በጣም ከባድ ጊዜ ነበር እውነት። እንዴ ይሄን ቀን ደርሶ እዚህ ጋር ቁጭ አልኩኝ እውነት። አይዞህ ስሜቱ ይገባናል። ለካ ሬልጊቱ ከብዙ ሰው ጋር ተጣልታለች በኔ ጉዳይ። እግዚአብሔር ይስጥሽ እውነት። መቼም ነው ማረሳሽ፣ ከልብ ማጠፊ ሰው ነሽ እውነት። ሬልጊቱ ምንድነው ስላንተ የምትጣለው? ልነግርህ ነው በቃ ማለት እያጭበረበረ ነው ይሏታል። አብሮ አደጌ ስለሆነች ወገቧን ይዛ ነው የምትከራከረው። የፍልውሃ ልጅ ነች እሷ። አዎ አንድ እንደዚህ ጎሮ እናቷና እናቴ ጓደኛሞች ነው። ኢቭን የሞቱት ራሱ በአንድ ሳምንት ልዩነት። ፍጹም ትባላለች። በጣም ደስ የምትል እናት ነበረቻትና ምን ልልህ ነው ቁጭ ብዬ ምን ሆነሃል አለችኝ። አይ ደብሮኛል እባክሽ 1.1 ነው እስካሁን የሰበሰብኩት፣ ግን አይን ውስጥ የገባው በጣም ብዙ ነውና የእርዳታ ድርጅት እየፈለኩ ነው፣ አንዴ ልስጠውና ስልገላገል ምናምን። ያማሃል እንዴ አለች። ከአንተ ጉዳይ ከስንት ሰው ጋር ተጣለው፣ ሌባ ነው እያጭበረበረ ደግሞ እንዲጀመረ የምታምናቸው ጓደኞች ምናምን ይሄንን ብርማ ወስደህ ተሸንፈ ሰጠህ ማለት እነሱን አስደሰትክ ማለት ግድ የለህም። ጀምረው እኔም ቢሆን ነገር ልሽ ለምኝም ቢሆን እየሞላን እየተጋገዘን እንጨርሰዋለን። እዛ ላይ ደግሞ ቁጭ ብዬ እሺ ብዬ ልጀምር ሳስብ ቅድስት ይልማ ደግሞ የምትባልልህ የተቀደሰች ሴት እንደስማሽ 12000 ብር የሚከራይ ካሜራ ይሄው በነፃ ቀረጽበት ብላ ሰጠች። ለሁለቱም ባካችሁ በጣም ደስ ይላል። ያ ሄኖክ ወንድሙ ከሰይፉ ጋር በጣም አሪፍ ቆይታ ነበር የነበራቸው። ስለ ብዙ ነገርም ነው ያወሩት። ብቻ ይሄን 3 አመት ሄኖክ ወንድሙ ምን ያህል ስትራግል እንዳረገ ይሄን ፊልም ሰርቶ ለመጨረስ። እንደሚታወቀው ሄኖክ ወንድሙ ይሄን ፈረጃ ፊልም ለመስራት ከኦዲየንሶች ነው ፋይናንሻሊ ሰፖርት የፈለገውና እየሰበሰበም የነበረውና እንደተናገረው ሶሻል ሚዲያ ላይ ያሉት ፋኖች እንኳን ብዛት አይደለም ያገኘው ሰፖርት ማለት ነው። እና ፊልሙም 3 አመት የፈጀው ፋይናንሻሊ የሚፈልገውን ያክል ብር ስላላገኘ ነበረ። ኦልሞስት ወደ 3.4 ሚሊዮን ብር እንደሰበሰበ ተናግሯል። እና በዚህ መዋልም በቃ የሆነ ሰዓት ላይ በቃ በላው ይሄን ብር ምናምን ተብሎ ነበረ እና ፊልሙም ያልቃል ብሎ የገመተ ሰው የለም። ኦልሞስት ከ3 ወር በኋላ ምናምን ራሱ ለሲኒማ ይበቃል እየተባለ ነው። በጣም ደስ የሚል ነገር ነው። እኔ ጓጉቻለሁ ለማየት። ብቻ ብዙ ሰው ጋር የተለያየ ሐሳቦች ነበሩ ማለት በቃ አይሳካም አይነት ነገርም። በእኔ በኩል ለምሳሌ ምን ያሳስበኝ ነበረ እንደሰማችሁትም ፊልሙ 3 አመት አካባቢ ነው የፈጀው ቀረጻዎቹ ማለት ነውና እኔ ካራክተሮቹ ፊዚካሊ ለውጥ ለምሳሌ መወፈር የሆነ ነገር ቢያጋጥማቸው ምናምን እንዴት ነው የሚያደርገው ብዬ ነበር ማሰበው። ማለት ያን ነገር ኦሬዲ ዛ የሆነ ሲል ላይ የተቀረጸ ሰው የሆነ 3 አመት ደግሞ አለመስማማት ምናምን ቢፈጠር ከባድ ነው። ብቻ አንድን ፊልም 3 አመት ሙሉ መስራት ከባድ ነውና
ይሄን ሁሉ ቻሌንጅ አልፎ ፊልሙ ለሲኒማ ለመብቃት የሆነ 3 ወር ምናምን የፈጀ የሚቀረው ሲባል በጣም ነው የተደመምኩት። ብቻ ይሄን ፊልም ወጥቶ እስካየው ብዙ የተለፋበትን ፊልም እስካየው በጣም ጨንቆኛል። ሄኒ በዚህ አጋጣሚ ጉድላክ ብያለሁ። የዛ መጨረሻ ላይ ቀረጻ የጨረስኩኝ ቀን ለመጨረሻው ልጅ ክፍያ ስከፍል ኮረሶች ይከፈላል ኤክስትራ ቦክሱ ላይ የሚመጡ ምናምንና ተሰልፈው ነው የሚቀበሉት እና የመጨረሻው ላይ 1000 ብር ቀረኝ። ክፍያው 1000 ነው እና ልክ ላስተላለፍ ስል መንግስት የሚቆርጣታለች አይደል እሱ እምቢ አለኝ። ከዛ ሌሊት 11 ሰዓት ጓደኛዬ ጋር ደውዬ ኧረ እንደዚህ ሲል እባክህ እኔም 50 ብር ነው ያለኝ ብሎ ዝም ብሎ 25 ብር ላከልኝ ማለት ነው። ከዛ መላኪያ ታክሷን አገኘው 1000 ብር ላኩለት። ድርሹዬ 12 ብር እስኪቀረኝ ነው የቀረስኩት ታሪክ ነው የሰራሁት ስክሪንሾት ሁሉ አድርጌዋለሁ። ውድ አብሬል ኤችዲ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እዚህ ጋር የምታዩቸውን ሁለት ቪዲዮዎች ካላያችኋቸው ከዚህ በላይ ዘና ፈታ ትላላችሁ። በሚቀጥለው ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ። ቻው።